What's up my families? What's up my Habesha people? It's your boy Altazar aka the special one aka Alex ያው ተመልሶ በአዲስ ሴታፕ መጥቶላችኋል። Yes. ለማንኛውም በዛሬ ቪዲዮአችን ዋጋው ላልገባቸው ጠርጥር ምን ልጠርጥር ኮፒ ነው ድንበር ብሎ አንቺ በኢየሱስ ስም ደግናለች። አዎ እንደዚህ ነገር በሁለት ጀንስ ጀመረ ትንሽ ሆነ አበድሩኝ ነገጣት ምሰጣች አለበደረ ብጤ አበደረ ዊኒችን ሰብስበዋለች ጩጫ ሻን ጉርሻን ላጉርስ ሽኳል በላሹ ማሚዬ እና መሰል ጸዴ ፈታም ያረጉ ቪዲዮዎችን አብረና ያለ እንግዲህ የዚህኛው ሴታፕ ላይ ደግሞ ብዙ ስራዎችን እንሰራለን ብዬ አስባለሁ። እንደ እግዚአብሔር ፈቃድ ታው ለመስከረም ያቀዳል እኔ ናሴ ላይ ጀምሬዋለሁ ስራውን እኔ ብቻ ከዚህ በኋላ ለስራዎች እንደ ፈጣሪ ፈቃድ ይኖራሉ ብዬ ተስፋ አረጋለሁ። ያው እንግዲህ ቪዲዮ ስታዩት 5ም 10ም 20ም ጊዜ ላይክ በማድረግ ተባበሩ። ያው እንደ ሐሳብ ቲቪ ላይ ያላችሁ ወንድም እናቶቼ ናቸው ያስቸገራችሁት። ማዘርማ ሲያዩት አንተ የዚህ ልጅ ቪዲዮ ላይክ አድርገው ነው የሚሉት። አንተን ያስቸገርከው ክፉ ከቦነሽ ቪዲዮአችንን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንደም ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ይፈታዘናል። ቤተሰብ መቀላቀል ይችላል። ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ ማድረጉ እንዳረሱ ምርትና አገልግሎት ማስተዋወቅ ፈልጉ ሰዎች ደግሞ ታሽጋራል ያለ ዩቲዩብ ሰፖርት ቲም ስልክ ቁጥሮች ቴሌግራም አለ ዋትስአፕ ክፍት ነን። በአሪፍ ይዘቶችም እየመጣን ነው እና ምርትና አገልግሎት ማስተዋወቅ ይችላሉ። ከዛ ውጪ እስኪ ገምቱ ላይክ በዚህ ስቱዲዮ ምን አይነት ኮንቴንቶች አዲስ ኮንቴንቶች የሚጀምሩ ይመስላችኋል? እስኪ ኮሜንት ላይ ጻፉልን እና ቢሆን ደግሞ ደስ የሚላችሁንም ከኔ ጋር መሄድ የሚችለውን ኮሜንት ላይ ጻፉልን። ወደ ቪዲዮ እነን ቪዲዮ ብለለቀቅ ዳዊት ቴድሮስ 568 አሌክስ አልቻልኩም 360 ካሬ መሬት አለ። ቆንጆ ወደዋለ። እሺ አሳዩ አየዳላላ ነገር እሺ አሳዩ። ሰዓት የለኝም። አስተን ወይ እናቴ ምንድነው 360 ካሬ ፈልግ ሪል ስቴት ፈልግ አፓርታማ ፈልግ ስቱዲዮ ታስገነባበታል። ኳስ ሜዳ ከዚህ በላይ ምን አለ? መሬት እኮ ነው አሳዩኝ ያልኩት እኮ ይቀልዳል እንዴ? ከዚህ መሬት ይሄ መሬት ይበልጣል። ተስማሚያለሽ? ጥራሽ በግንባር አረማዘር ነው እኔ ምን አጠፋው? እስኪ በበደልኩኝ ውጣ እኮ የእግዚአብሔር በቃ ምን ችግር አለ? ወጣለሁ ግን መሄጃ የለኝም አይደለም ማዘር የሆነ ነገሩን አስቡበትና እንጂ በዚህ እድሜ ከዛ በኋላ ግንባር የተራድሮ ያስተዛዘበንም ማዘር ያስተዛዝባል። ይሄ ዘቦይ አሌክስ እናንተ የዘንድሮማ ጉድ ነው። ለ3 ወር ብዬ ገዛሁት አስቤዛ አሳወሳችኋት። ባለፈው አስቤዛ በላ የ2 ወር የሚመስል ነገር ብዙ ህብረተሰቦችን ያየንበት እንደዚህ እንደሚያልበኝ እኮ አውቃለሁ እኮ ያየሁት አስቤዛ ምግብ ብዛት እኮ እናንተ የዘንድሮማ ጉድ ነው። ለ3 ወር ብዬ ገዛሁት አስቤዛ ባንዴ ያልቅ መሰላችሁ? እስኪ አሁን ደግሞ ጨምር አድርጌ በዛ አድርጌ ገዝቼ ልሞክረው ብዬ ለወጣ ነው። አብረን እንሂድ። የባለፈው አስቤዛ ስንት ጨረሰ ያለ Wait a minute ማለት እንዴ ያ ሁሉ ነገር ገና ወር ባልሞላ አለቀ። በይ እንዲቻላል እንዴ ወገን እንዲቻላል እንዴ ቹኝ ነበረ። ትክክለኛ ዋጋውን የገመተ ሰው 5000 ብር ሸልማለሁኝ። ኮሜንት አድርጉ። ግን የምር ሴትዮ አሁን እያለችን ያለው የምርዋን ነው ስላችሁ ያ ሁሉ ምግብ ስላችሁ ያ ሁሉ እዛ ውስጥ የነበረው ምግብ ቪዲዮ ቆይ ካላስገባላችኋለሁ እና አለቀ ማለት እንዴ እንስሳቶችም አሉ እንዴ አብራችሁ ከልጆቹ ውጪ የምታኖሩት ይሄ ከባድ ነው። እናቴ የምሬን እኮ ነው እንዴ ቀጣዩን አስገባው የሚቀጥለውን አስገቡት። ዮፍታሄ አሌክስ The graveyard of football some absolute classics we have found these days የሰንደርላንድ አካባቢ ያለ ነው። ኳስ ብዛት አማራጭ ነው ያለው። የሻምፒዮንስ ሊግ አይቻለሁ ልበል። Who are you? And then she said እኔ ይኸውላችሁ አልስቅም። ይሁን የሚከፋቸው የአርሰናል ደጋፊዎች አሉ። እኔ ከደሙ ንጹህ ነኝ። ገብረም ኪሮስ አሌክስ ፈገግ እንደ ዘፈኑ ሴሪና
ኤርፎን ተበላሽቶ አይደለም እስኪ ቆይ አንድ ዘፈን ክፈተማ እንደሆነ የሆነ ቪዲዮ መጨረሻው ነው እስኪ ክፈተውማ አይ አልተበላሸም ቆይ እስኪ የሆነ የእንትን ዘፈን ነው የሚሰማኝ ማን ነው ዘፈን አልኩኝ ይሄ ውሃ ነው የሚሰማኝ አንተ ተሳሳተ እስቲ ኮሜንቶቻችሁን እናንብብላችሁ ተረድቻታለሁ ሙዚቃው ጾም ሲፈታ ይደርሳል ሙዚቃውን ሰወደው ወገን አይዞን እንደምንም ናሴ ደርሰናል እንጂ ያመጣማ ካላለቀ ከባድ ነው ማለት ከባድ ነው በዚህ ሙዚቃ ትዝታ አለብኝ የዘፋኙ ስም ጎርፍ ይባላል ልንገራችሁ ብዬ ነው ዋው ከዚህ በኋላ የቀረ ነገር ያለ አይመስለኝም ሁሉንም ጨረስን ከሆነማ ማን ነው እንደኔ ዘፈኑን ለመስማት ድምጽ እስከ መጨረሻው የጨመረ እኔም የባሳለ ሳይ አይ በክፋት አንይባት በቃ አለ አይደለ እንትን ሊሆን ይችላል ዘፈኑን ከፍተው ታስጀምረው ተቋርጦ እንደ አዲስ ሲጀምሩ ድምጹ ጸጥ ይላል እና አንዳንዴ እንደዛ ያደርገዋል ቲንክ ፖዚቲቭ በሚለው ማለት ነው ኦቢት ቶኪንግ አሌክስ ዋጋው ላልገባቸው ሳይ የቦን ቀጭን ሀይ ቀጭ የታይም ቦጭ የኔ ዝቅ ማለት ከፍ ጨቢናህ ማኔት ነጭ በጣም ጥሩ አምባሻ አንተ ሸተተኝ ሽጥ ትዝታው አለብኝ ትዝታው ይላል አንተ አምባሻው እዚህ ድረስ ቢገባ ነው እኮ የዚህ ቤት ምግብ በኩል መጥቶ ነው ብዬ ነበር ዋው እንደዚህ አይነት እኮ ድፍረት እኮ ነው ያጣነው ወገን ይሄ ድፍረት እኮ ነው የጠፋብን እንጂ ቲክቶክ መጀመሪያ አቅቶን ነው አይደለም እኮ እረዳቸዋለሁ ወገኖች እኔ አንዳንድ ሰዎች እረዳቸዋለሁ ይምር ሳዲቅ እኔም እንደናንተ ነው መሆን ፈልገው ሊትል ኩዊን አሌክስ ምን እያደረገች ነው ብላችሁ እያሰባችሁ ይሄ የመርሳት በሽታን የመከላከል አንድ ዘዴ ኧረ እባክሽ ሌላው ደግሞ ቆይ እንዴት ነው ያለችው እንዴ ቆይ አንዴ የመርሳት በሽታ ይከላከላል ዋው ለስደቂቃ እያሰባችሁ ይሄ የመርሳት በሽታ አይ በእናትሽ አሁን እንደዚህ ሳረግ ልጆች ቢያዩኝ አበደ ነው የሚሉኝ ደግሞ ልሂድ እንደ አማኔ ለኔ ወጣው ብዬ ከዛ ሰፈር ድጋሚ ልመለስ ድንጋይ ባለቻ ድጋሚ ይሄ ደግሞ ምንድነው ይሄንን ይሞክሩት በጣም ጥሩ ሌላ ደግሞ ይሄንን ይሞክሩት ንገሪና አይደለም በሽታ ላለበት ጓደኛ ወይ ደግሞ የመርሳት በሽታ እንዳለበት ለምትጠራጠረው ጓደኛ ላክልኝ አሁን ይኸውልሽ እኔ ናት የመጀመሪያውን እሺ እኔ ነው ስለማላውቀው ነው እንዲህ አለች እሺ አልኩኝ ከዛ ይሄ እንደዚህ አለች እንደው ሃይማኖታዊ ነገር አለ አይቀለድም እንደዚህ አይነት ነገር እሺ አልኩኝ ይሄ ምንድነው ይሄ ስልሽ ውስጣዊ ትርጉሙ ላይ አይደለም ይኸውልሽ በጣም ብዙ የተበላሸ ሰዎች አለ ጭራሽ እዚች ላይ ክኖር ጨመርሽባት አይደለም እኔ ጸዋለሙን ሞክራለሁ ግን እንዳለ ነውራም በአለጌ እስኪ ምልክት ቋንቋ መታቁ ሰዎች ንገሩ ምንድነው እንደዚህ ተውትኔ አልለውም ብቻ ምንድነው ይሄ ያሬድ 45 አሌክስ ኤአይ ነው በላይ እንደንገጥ 15 ኪሎ ስንት ላይ ያርጉበት እባክህ 30 ይሄ የአፄ ኃይለ ሥላሴ ብርጭቆ ነው ይባላል በድሮ ሰዎች አባባል እሺ 50 kg 30 kg 60 75 90 120 135 165 180 195 200 240 oh shit አንድ ሜትር ማለት እንጀምራለን ከዚህ በኋላ እንዴ የሰፈር ድንጋይ ተጀመራለ አይ ሴራሚክ shit 465 kg ayo
በነገራችን ላይ እኔ አንተ መናገር ፈልጌ አይደለም አለ ጆሲ። ይኸውላችሁ ብርጭቆ አልተሰበረም እንደው ካያችሁት ማለት ነው እንትን ብሎ ነው ባላንስ ማድረግ አቅቶት ነው እንጂ እኔ ኑሮን እንደዚህ ነው የተሸከምኩት ለማለት ፈልጌ ነው። አመሰግናለሁ። ካትናኤል አሌክስ ፈገግ ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጅጁን ማየቱ አይደክመኝ ነው እንዴ የሚመስል በእውነቱ አሪፍ ነው። ከአዲሱ መድብል ነው ምንድነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው ጨዋታ ነው ይሄ ላንተ። አሬ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባሁ እኮ። ኖርማል ወሬ ነው ይሄ ግጥም አይደለም። በፈጠር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። እሺ በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ግን ተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪዎች ክርስቶስ ጠይቅ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተውጡልን። ነገር ነው እንደሚያወሩት ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደመሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣው ለዜማው መጨረሻው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ ማለት ነው። አንቺ እኮ አዳምጪኝ እንጂ እንዴት አመራጭሽ? አንቺ ዜማው እንደ ተፈኘረ ይቅርታህንማ ስራ ነው የኔነት ወደ ስራ ዳይ ተፈኘረ። አንተ ገጣሚ እኮ ጸዴ ሰዎች ናችሁ እኮ ስላችሁ በምክንያት ነው። እዚህ የሆነ ሰዓት ይውላችሁ ኮሽ ካለ የህሊና መንፈስ ነው። በቃ ምንም ማድረግ አይቻልም። ግን ገጣሚ ጋር እንዴት ነው ኑሮ? አማን ነው ወይ? ንገሩን እስኪ በእናታችሁ። ከገጣሚ ጋር ፍቅር ያላችሁ ምናምን ህይወት የመሰረታችሁ ነው ወይስ ተጋኗል? ቃል አጋኗለሁ ወይስ ኖርማል ነው? ፕሪንሰስ አሌክስ ዘፋኝ ተከራይ አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም። ምነው ቤቴን ባከራየው ሞቴን ባታፋተኑ ግን አንተ ሰው ግራናተኛው ወዲህ ሜዱ ሁሌ መጭሽ በጣም ረገጣ ጨምረዋል። ዲበግ ምን አረጋቸው ነው እንዴ? ቆይ ሌላ ቪዲዮ አለ። አድናሆም አሌክስ ጣም ከነዙ የምወድል ለይታደለ ብዙ ጠርጥር ምን ልጠርጥር? ኮፒ ነው هلا يميل الله يخلوا له እንዴ አለ ስፒድ هلا ማስመሰል በጣም ነው የሚያሳዝነው። ታውቃላችሁ እግዚአብሔርን በቃ ቆይ አይደለም ይኸውላችሁ ምር ጀጅ ከማረጋችን በፊት ማለት ነው። ለምን ዩቲዩብ በነፃ ኢንተርኔት አለ አይደል እንዴ? ለምን እናየው ትላችሁ? ያ ዋይፋይ ካለ ነው ደግሞ በነፃው እንጂ እንደዛ እንደምታስቡት አይደለም። ቆይ ወይት ይኸውላችሁ እግዚአብሔርን አንብቡ። ኒቨን አለ ኒው ሱዳኒስ ከቨር ሶንግ ሜሎዲ የእሷ እንደሆነ እዚህ ጋር ጽፋለች። ኢቨን ሊጀምር ሲል ራሱ እዚህ ጋር አለ እኮ ይኸውላችሁ። ቆይ ይኸውላችሁ ሜሎዲ ማረዋ እና እኔ እንጂ ይኸውላችሁ ከመሬት ተነስተው በጣም እናንተን ሄት ሊያደርጉ የመጡ ሰዎች አሉ። ስፔሻሊ ቲክቶክ ላይ አብሶ አዲስ ሜመር ነኝ የሚሉ ሰዎች በፈጣሪ ስም እኔ ይኸውላችሁ አይ ሪስፔክት ኮንተንት ክሬተሮችን፣ ግን ያንዳንዱ ያስጠላል። አሏሻችሁ ያንዳንዱ ያስጠላል። ስለዚህ ይሆናል አይደለ ሰው እያጥላላ እኮ ትሄዳለች። ኦኬ ግን እሺ እስከ መቼ ደግሞ እኮ አንድ ብር አይከፍላቸው። እውነት አትኛው አንተን ነው የማወራው። እንዲህ ጥንብርኩስን ያወጣ የደሃ ነህ ስለ የብር ሳይሆን ያስተሳሰብ ነው። የብርማ አላጠቀምበትም እንጂ እና በቃ አለ አይደለ ዘፈኑን እኔ ሰምቼዋለሁ። ቱ ቢሆንስ የሆነች የምትቀየርበት ፎቶ እስካሁኑ አመተላ ፓርት ብቻ ነች እንጂ ኖርማል ነው። እኔ አላቅም ለምን በዚህ ያህል እንደተጠላ አላቅም። እና ግን ኒቭ ኪፕ እንዳሰሚ ማንንም መስሜ ድፍን ነው እያለች ከትክች መስሜ ድፍን ነው ማንጋ ሙሉ ቀን ኦፊሻል አሌክስ ፈገግ ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ተፈራለው እዚህ መጣና በላይ በኩል መጥቶ እየጠጣች ታረቀው መሰለህ? እኔ ገዛልህ ይሄንን ለራሱ
ረረረረ ጁስ ትወዳላችሁ የዘመኑ ልጆች? እማዬ ስመጣ ጠጣሁት እኔ ጥጥጥ አደረኩት። ጨምሪልኝ ሌላ እና ሂጂ ትላታለች። እሺ በስማም ቅዱስ አለ አንቺ ያንቺ ትንሽ አይነሽ እንዴ አይገም በለሽ ነው ታምሩሽ ሆዲያ ምን አይዞሽ ይሄም ቀን ያልፋል። የሆነ በቃ አለ አይደል አስቀንቶሽ ነው እንረዳሻለን። ግን ልጅ የለም ልጅ ማዘር ምን አለች መሰለች ባለፈው ልጅ ያለው ጋንዲ ነው። በቃ እዛ አዲስ የሚወለድ ልጅ ካየሽ ነው እንጂ እሱም ያው ቤተሰቦቹ ያሳዩአችሁ። ግን ነገሩን ነው እና ልጆች ናቸው ብላችሁ ምናምን ወፍ ያሬድ 45 አሌክስ ድንበር ፈገግ ድንበር ብሎ በኢየሱስ ስም ደግናለች። አዎ እንደዚህ አይነት ነገር በሁለት ጀንስ ጀመረ ነው። ትንሽ ሆነ አበደኝ ነገጣት ምዘቃች አለበደደ ቡጤ አበደደ አለበደደ ወይኔ ሰብስበዋለች ጩጫ ሻን ጉርሻን ላጉርስሽ እኮ አልኩ በላሹ ማሚ የርቆ እጃ በሽ ያጨመለክሽ ነው ማለት እዛው ቡጤ እንደዛ ከነ ቆንዶ በርበሬ ቡጤ ሰጠኝ አቡቶኝ ሰጠኛ ያው ከተፈጠኝ ወስጠኝ እኔ አልቀበል ጌታን ብዙ ነው ያላካባችሁ በጣም ብዙ ነው የሰጡት። የዋናት ተብላ በእናትሽ ለራሷ በትንሹ ነው አንቺ ጀምር ምን ነው ምሳሌ ትንሽ አርጋሽ የሚጣፍጥ ጣፍም እንደዚህ ነው ፍርፍር እዚህ ነገር አለች እስካሁን አንድ ደስ የሚል እኮ ነው እኮ በቃ ይኸውላችሁ ይበላና ማለት ነው የሆነ ሰዓት ሲደርስ ድንበር በቃ ክልልን ትይዛለህ ያላዘ ማለት ነው። አይዞሽ ገለቴ ማለት ነው ይዛኔ አይዞሽ ገለቴ አይዞሽ የምር ግን በጣም ደሞዝ ጸዴ ነገር ነው። እኔ ግን ይኸውላችሁ የምር አሁን እንደዚህ ድንበር ለምትበሉ ይሄ ላንቺ ነው ይሄ ቪዲዮ ይኸውልሽ ምን ታረጊ መሰለሽ ውሃ ታነሻለሽ ልክ ነኝ አይውላች ተንኮሉን እኔ ማውቀው ይውላች ሲያስቸግሩኝ ቤት ምን አደርጋለሁ መሰላችሁ በፊት አሁን እንኳን እዚህ ጸባይ ገዛ ሰው ነው ያለው ውሃውን አነሳዋለሁ ደብቀዋለሁ ወይ አጠጋቢ አስቀምጣለሁ ደብቄ እኔ ነኝ አይደል ከዛ በኋላ እንትን ይበል ይሻማ ድንበር ይበል ምናምን ያንቋረለ በቃ ወደ እኔ አይደል የሚመጣው ሼሪንግ ኢዝ ኬሪንግ ዋጓን እና ያው በቃ በፌስታል የምትበሉ ወንድሞቼ ምናምን እችኛው ሙዳውን የምታራብዱ ሰዎች ማለት ነው እኔም ባገኝ አልፈታም ግን ውሃዋን በቃ ስልብ እዚህ ጋር ይቀራል ያቆማል ከዛ ጊዜ በኋላ አንድ ቀን በቃ ብትቸገሩ ኖርማል ነው ከዛ ኢሉኤክስ ኦፊሻል 01 አሬ ይሰራል ሞክረው አሌክስ እስኪ ነው ኦኬ ጋይስ ቆይ አንዴ ስክሮል እንዳታረጉት እጃችሁ ወደ ላይ እንዲሳፈፍ አረጋለሁ ወደ ላይ እንዲሳፈፍ አረጋለሁ ቅድም አሁን ምንድን ነበር ያየነው እንዲህ ምን ቢል የሆነ ራስ ምታት ነው ማይግሬን ይጠፋል አለች አሁን ደግሞ እጅ የሚያሳፍፍ ነገር ልናይ ነው ዋው እሺ ሞክረዋለን ኦኬ ጋይስ ቆይ አንዴ ስክሮል እንዳታረጉት እጃችሁ ወደ ላይ እንዲሳፈፍ አረጋለሁ ወደ ላይ እንዲሳፈፍ አረጋለሁ ምንድነው ማረገው ሂፕኖታይሲስ አድርጌ እጃችሁ ወደ ላይ ሲሳፈፍ እንድታዩ ታረጋችኋለሁ ካላመናችሁ ቼክ ዲስ አውት ምንድነው የምታረጉት ግራ እጃችሁን ከታች ታረጋላችሁ ቀኝ እጃችሁን ከላይ ታረጉታላችሁ ምንድነው የምታረጉት በቀኝ እጃችሁ በደንብ ትገፉታላችሁ በግራ እጃችሁ በደንብ ግፉት ስለዚህ ኢኳል ዲስታንስ ላይ ይሁን ማለት ነው ስለዚህ ሁለቱንም በደንብ አድርጋችሁ እኩል በደንብ ፑሽ ታረጉታላችሁ ማለት ነው ስለዚህ እንደነገርኳችሁ በቀጣዮቹ ሰከንዶች ውስጥ እጃችሁ ፍሎት ሲያረጋ አሳያችኋለሁ ማለት ነው ስለዚህ በዚህ ትሪክ ከሸወርኳችሁ ላይክ ፎሎ ሼር ማድረግ እንዳትረሱ ኦኬ ሶ አሁን በደንብ ጫና አድርጋችሁ ግፏቸው እኩል አድርጋችሁ እየገፋሁት ነው በግራ እጃችሁ ወደ ላይ ትገፋላችሁ በቀኝ እጃችሁ ደግሞ ወደ ታች ትገፋላችሁ ሰው እየገፋው ነው አድርጋችሁ ጫና አድርጋችሁ ትይዛላችሁ ሶ ካውንትዳውን እናል 5 4 ታምርነ ነው 3 በደንብ ግፉት በደንብ 2 1 ቀኝ እጃችሁ ስለቁት ግራ እጃችሁ ወደ ላይ ፍሎት ሲያረግ ታዩታላችሁ ዋት በዚህ ቺክ ከተሸወራችሁ ላይክ ፎሎ ሼር ማድረግ እንዳረሱ እና የኔ ጀስታ ካርጎ ነው ወይስ ቆይ የሆነ የሳትኩት ነገር ካለ ይሄ በረም ፑሽ ያደርገዋል ያ በረም ይቆያል ከዛ ይሄ ሲወጣ ዋው ና ነው ወደ ላይ ነው ወጣ ና እኔ ወደ ላይ ነው ወጣ አረ በቃ ነው በቃ ክረምቱም አላልቅ ብሎናል ገና የእናንተ መጃጃል የእናንተ መጫወቻ የሆነ አይነት ኢሞጂ ያለው አካውንት አሌክስ ግድያም መልካለው ማሞተ ደግሞ እናንተ ባለጌ ናችሁ ንፍሮ እንኳን ማንበላበት ጊዜ ላይ ለቅሶ እንደዚህ የሚነገር ጆኒ ጁጁሱ ሙዚቃ ለቋል እኔ ፈጠነ ሄጄ ያየሁት አቀልጃ ጆኒ ለቋል እኔ አልሰማሁም የምር እሺ ጆኒ ጁጁሱ ሙዚቃ ለቋል እኔ ፈጠነ ሄጄ ያየሁት I like this አደራ ዳታ እንዳትጠቀሙ ዋይፋያችሁን ተጠቀሙ what በዳታ የሚሆን ነገር አይደለም ጀለስ በጣም ይበላል ወይ ደግሞ ብዙ ሜጋባይት ነው ማለት ነው ኳሊቲ አሪፍ አድርጎ ለቆት ነው what are you talking about man ሙዚቃን ሴዶ ያንቀባራት ያሞላቀት oh shit
ወፈይ የተጠቀማችሁ ጫጫታ ያለበት ቦታ ፖክላት ስታንዳፕ ኮሜዲ አትጀምሪ። ይሄን ያህል ቀልደኛ ኮንሽ ወፈይ የተጠቀማችሁ ጫጫታ ያለበት ቦታ ላይ አዳምጡ። የዘመኑ እና ትግሉን ገደልሽ። መቀመጫሽን አሳብጠሽ የጥቁር አጭር ምልሽር እንደ ሸንኮራ ቆሻሻ ባይ አማርኛችን እንኳን በቅጡ መናገር ማቺ ትግሉን ገደልሽ። ጆኒ እኔ እንጃ ሀፍ ሜመር ሀፍ ጁጁሱ ነው እንጂ የሚሰራው ቻላል እንደ ወንድም አለ ምን አጠፋች አይባልም መቼ ያው እሾውም በሾው ነው። ሚካው 12 አሌክስ ለው የዘር ፍሬዎቹን በ2.7 ሚሊዮን ዶላር የሸጠው ወጣት በለው አጃይቡ ተመልሶላችኋል። አንድ ታይላንዳዊ ወጣት ሁለቱንም የዘር ፍሬዎችን በ2.7 ሚሊዮን ዶላር እንደሸጣቸው እየተነገረ ይገኛል። እናንተ ታረጉታላችሁ? እስኪ ለማንኛውም እኮ ኮሜንት ላይ እናደርገዋለን የሚል አይጠፋም። ኮሜንት ላይ ሀሳባችሁን አስቀምጡልኝ። 2.7 ሚሊዮን ሲጀመር እኮ ፈጣሪ የሚለው ምንድነው? ሁለት ያለው አንዱን ለሌለው ነው የሚለው። ለእኔ እኮ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ለምንድን ነው ቦታ ማትናገሩት? እሺ አይደለም እንደዚህ ቦታ እንደዚህ ሀገር ካልከና ይቀር ቦታውንም ንገረን። እንደ ሐሳብ ነው። ሌኒ ፈኒ አሌክስ ማሳል በብራዚልኛ ይላል ከላይ everything to the beats ዋጓን ብራዚል ልጄ አንደኛ ብራዚል ልጄ እያንዳንዷን ነገር ነው ቀይር። እንዴት ነው ብላችሁ ጀምሩ። እንደዚህ አሙ አሌክስ That's gold! Oh shit! In the next day ተፈወስኩኝ ደስ ብሎኛል ተፈወስኩኝ። እንደዚህ አይነት ቴራፒ ያለ ታዲያ የምን ለቅሶ የምን ዋይታ ችግር ባዘን አይፈታ። እኔ ለምንድን ነው ቦታውን ግን ማነግሩን? እንደው ባይኖረን እንኳን ቢያንስ ሎኬሽኑን 10 ብናየው። ልዳና አሌክስ ደንገት እሺ አቤል በቃ ዝም ካልኩ ዝም ነው እና ምን ላድርግ? ጥፋተኛ እኮ ነው አቤል። ቢያንስ ይቅርታ ማለት አይገባም? ለምኑ? ኦኬ ሱሪ። ቆይ ምንድን ነው የምትፈልገው አቤል? ቆይ በግልጽ ንገረኝ። ወላሂ እርግጠኛ ነህ አቤል? አዎ እርግጠኛ ነኝ። መልካም እሺ ይቻላል። አንቺም ከኔ እየጠበቅሽ ነው እንጂ አንቺም በቅቶሽ። ለምን ስላለመንኩ? ፍቅር በልመና አይሆንም። ከወደድከኝ እወዳለሁ፣ እየጠላኸኝ ግን የምወድህ እኔ ፈጣሪህ አይደለሁም። ከበቃህ ይበቃኛል። እሺ አትግደረደሪ። መግደርደር ለምግብ ብቻ ነው። ደህና ሰንብት። ዋው አትጪኔ ፍቅር የኔ ማር የኔ ወድ ህይወት ዘመኔ እንደዚህ እንባ ሚል ልብ የሚነካ ታሪክ አይቻልም። እድሌ ነው። እኔ አይዞህ እውነቷን ነው። ማዘር ልጅ ያለው ጋንዲ ነው፣ እሱም የሚወለደው አይዞህ። አትናሆም አሌክስ እንዴ ወለዴ አዝናለሁ። ውሃውኝ በቀር በእናቴ ማሰን በእውነት
you use your mind for this shit drawing የሆነ በፊት እዚች ጋር የሚነቀሱት በፊት ጋንጎች የሚነቀሱት እርግቧለች አይደል እንትን ብላ እኮ ነው እኮ እዚህ ወይኔ ምራገጥ አቆም ያለው እኮ አለ ረፍ ወንድም ግን የምርህ ነው እንደዚህ የሰራህለው ተሰሪው የሚሰራው ሰውማ ያሟል እኮ እብድ ነው ያመዋል ብቻውን አይደለም ይሄ ማለት ነው ስር ሰዷል ወንድሜ በጸበል ብቻ አይደለም ቴራፒው ያስፈልገዋል ይሄ የፀጉር ሰሪው ማለት ነው ተሰሪው ግን ምን ነው ወንድም አለ ምን ነው እንደዚህ ምሮሃል አንተ የማንም መጮጫ ትሆናለህ አይዞህ አሁን እኮ አንተን እኮ ሙድ ቢዙብህ እኮ እንደኛ አይነት ወጣት የሆኑ ሰዎች ከፍ ያሉት ልጆች እኮ አይደሉም እኮ የምር በመስታወት ስታየው እኮ እርግቧነች ሙድ የምትይዝብህ አንተ ላይ ቤኪ ስታር አሌክስ ላንተ ነው ምኑ ስኪን ያው የፊልተር ጉድ ፊልተር አቅም ነው ማሳያችሁ ጠብቁ እዩ አንዴ ቺሊንግ እግዚአብሔር አሁን መንገድ ላይ ሲያይ wait እስኪ እቺኛዋ ልጅ ነች ፊልተር አቅም ነው ማሳያችሁ ጠብቁ እዩ አንዴ ቺሊንግ እግዚአብሔር አሁን መንገድ ላይ ሲያይ አሁን እቺ ምንድነው የሚባለው መሰላችሁ ሰው ቢፎር ኤንድ አፍተር ነው የሚለው እቺ አፍተር ኤንድ አፍተር ነች እኮ ጋደም እናት አንቺ ማለት ነው ፊልተር አይደለም የሚያስፈልግሽ በቂ ላይት ነው በቃ ላንቺ በቂ ላይት እና በቂ ስልክ ነው የኔ እህት ላንቺ ይኸውልሽ የምሬን ነው ላንቺ የሚገባው አይፎን 7 የያዘ ወንድ ልጅ ነው በቃ ቢያንስ ስልኩን እንኳን ፎቶ ተነሽበታል እስክትለያዩ ድረስ ሲጀመር ኦፈር ማድረግ ያለበት ላንቺ ያሚያክል አበባ ምናምን አይደለም በቃ ላንቺ አይፎን 7 እንደዚህ ከፍ ያሉ በቃ እንጂ ፊልተር ባዳ ነው የምር ባዳ ነው ግን አይቀሉ ቀልድ ነው የምር ያለ ሜካፕ ጸዴ ነች እንደ ሐሳብ መስለም እንደ ሐሳብ ነው መግዲ አሌክስ ጨዋታ ገብቶሻል አይደል? ቅድም ቪዲዮ ላይ እንዳሳየሁሽ ለምሳሌ አንቺ ካሸነፍሽ ሮጭ ሊፍቱን ነክቼ እመጣለሁ እኔ ካሸነፍኩሽ ሊፍቱን ነክቼ ትመጫለሽ ማፋፈር የለም ኧረ እኔ አላፋፍርም እንጫወት ብዬ እንዴት አፋፍራለሁ ዛትስ ናይስ ጀምሪ ወይኔ ጦስ ደርሰናት በጣም እኔ ቲክቶክ ራዲዮ ነህ እኔ ቆጥብየችን ቲክቶክ ላይ ሲለቀቅ ታየዋለህ ወንድሜ ጉድህን እኔ ይሄ ራቴን በለዋለሁ ዋው አንድ ጊዜ እንደዚህ አይነት እኮ በቃ ጭንቅላታቸው የሚጠቀሙ ሰዎች እኮ ነው ያጣ ነው እዛ ጋር ዝም ብሎ የተሽሞነሞነ ካፕል ስቶሪ ከመታሳዩ እንደዚህ ሐቂቃውን ብታሳዩ ጸዴ ነው አንዴ ይሄ ፋየር አሌክስ ሽምግልናችሁን ሰምቻለሁ አከብራለሁ ለኔ ግን ይሄ ትዳር አብቅቶለታል አልበቃሽም አታስምሲ ታፈቅረኛል ፍቅሬ አልቋል እስኪ ማትወጂኝ ከሆነ ይሄ የምትሳሲለትን ፊት በጥፊ ምሽ እሰይ ወጥቶልሻል እውነትም ማትወጂኝ ከሆነ ግድ ኧረ የመንግስት ንብረት ነው ጥይቱ ተቆጥሮ ነው የተሰጠኝ አንቺ ይችላልው ግን ካልሽ ያው ግድ ታኩሻ ኧረ አቀባበለች የሚያባል Rah for your life. Man, this one is epic. በቃ ጸዴ ነው በቃ ማቶችን ከሆነ እስኪ ምጪኝ ልብ እስኪ ማቶችን ከሆነ የኔ እናት መሯታል አይዞህ ደብሉ ካም አሌክስ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም ትንሽ ኢንቨስት ቢደረግብኝ አበባው Reload it. Wait a minute. እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም ትንሽ ኢንቨስት ቢደረግብኝ አበባው እውነት ነው አምነናል ለኔ ትሬንድ እንደዚህ ትክክለኛ ሲሆን አይተንም ሰምተንም ማናቀም ለሶስተኛ ጊዜ እያየን ዋው ጆኒ አሌክስ አታ ተባይ አታ ሄደ አይደል ያው ስራ እያዘዝኩት ሄደ አሁን ዶ ለመቀስፈት ዞር ብል በቃ ፈትልክ የጎረቤት ዕቃ ይላል ቺኳ አረ ለሱ አይደለም አንድ ያዳምጪ የሆነ ቺቃ እንታግሽም ብዬ ነው
ሰዓት ካለሽ አይቆይም። ኧረ አንቆይም። 5 ደቂቃ የፈጠነ። እሺ የኔ እናት ነይ። ቆይ ትመጣለህ እዚህ ቤት አይደለም? ቆይ የኔ እናት 5 ደቂቃ ከዚህ ትመለሻለሽ። እሺ ምንድነው የማየው? ምን የመሰለች ሚስት ማን ሚስት ነሽ? እንዳንቺ አማህል እንደተ በጣም ታምራለች። በስማ የምን ሚስት ነው አባዬ? ኧረ ቃል ልታግዢ ነው የመጣኝ። የምን ቃል? ኧረ ተው አንተ ነኝ ልጅ ሸውደኝ። በጣም ነው የምታምሩት። ተቀብያለሁ እኔ ልጅ። በቃ አሁን ደውዬ ለድርተኞች ልናገርና መላመላ ያደርጉታል። ምንም ችግር የለም። እንግዲህ በሰርጉ ላይ የሚታደሙ ሰዎች ስም ዝርዝር በእኛ በኩል 100 ደርሷል። የኔ እናት ድንኳኑም ሰፋ ያለ ባይጠቁር ጥሩ ነው። ከሩቅ ሲታይ ለቅሶ እንዳይመስል። ኧረ የሆነ ነገር ቢው እናት። ከዛ በተረፈ ደግሞ ጓደኞቼ ሰምተዋል። አዎ እንሱፍ ምናምን እየተከራዩልን ነው። እናት ኧረ የሆነ ነገር ቢው እንዴ ጓደኞቼ እውነት መንበር አምላክ ፍቃድ አሪያዝልኝ ጓደኞቼ እስቲ ንገሩኝ የሚለው ዘፈን አወቃችሁት? ከጎረቤት ፍቅር ይዞት ምናምን ኤዲተር እዚህ ጋር አስገባልኝ። በቃ ዋናውን ፓርት አስቡት። በቃ ዕቃ በሚወስድ ማሊያ ጥሩ ሀሳብ ነች ለሲንግል ሰዎች። ትምህርት እየወሰድን ነው ጥሩ ነገሮችን። ሀዩቲ 92 አሌክስ እንዲማለ እንደ ደንገት ፒኦቪ አብዛኛው ሴቶች የሚመኙት ወንድ ምንድነው? ይሄ አይደለም እኮ እንዴ። ምን መሰለህ? ቆይ ላስረዳ ምን እንደሆነ። ከመቼ ጀምሮ ነው ስልክሽ ላይ የምትፈልጊውን ዕቃ ስክሪንሾት እያደረግሽ ማስቀመጥ የጀመርሽው? የኔን ገንዘብ ነው እንደፈለግሽ ማውጣት የፈራሽው? ቆይ እንዴ እኔ እኮ ያሰብኩት ማለት ነው። ምንድነው የምታስቢው? እኔ እኮ በየቀኑ ሚሊዮኖችና ቢሊዮኖችን እኮ የምሰራው አንቺ እኮ እንደፈለግሽ ብሬን እንድትበትኙ ነው። እንዴት ሊከብድሽ ቻለ? እሺ በቃ ገንዘቡን እጠቀማለሁ። እንደውም ባለፈው የገዛልኝ ሬንጅ ሮቨርን አልወደድኩትም። አሁን ገመችሽ ነጭ ይገዛለሁ። እሱ ከደበረሽ ሌላ መሆን ይችላል። ለዚህ ጥፋትሽ ትቀጫለሽ። ያው ልብሶችሽን ሰብስቢና ወደ ቫኬሽን እንደውም ተይው፣ ልብሱንም እዛው ትገዣዋለሽ። ገና እኮ ሳምንት አልሆነኝም ከአሜሪካ ከመጣሁ ደክሞኛል። በእናትህ ከአሜሪካ አሁን ይሮጥ ትይዛለሽ። ይሄ ቅጣት ነው። 1 ወር እዚህ ቤት ላይሽ አልፈልግም። ከአሜሪካ $15,000 አውጥቼ የገዛሁልሽን ፒጃማ ትተሽ ነው ሽቲ ወንድሜ ለአንተ የዘነቡ ሀብት እኛም ጋር ይዝነብ። አካፋ ተው ይዝነብ እንደው በረዶ የጥለው ይዝነብብን። የኔ እናት እንደዚህ አይነት ባል ነው ያለሽ። እውነት ስለ እውነት እንደዚህ አይነት ባል ነው ያለሽ። ምድራዊ እኮ አንቺ እኮ ገነት እኮ ነው እየኖርሽ ያለሽ። አሁን ይሄን አይተው እንዴት ነው እህቶቻችን የምር በቃ ባሎቻቸውን በቃ ከፍ ዝቅ አድርገው ማይገላመጡት? ይሄኔ እኮ አንዱ እንደኔ እየተገለመጠ አለ። አንተ ያመጣብኝ ጣጣ ይኸው ሚስቴ እያለ ነው። ምንድን ነው የመጣብን ወገን? እኔ ሀብታም እኮ ይውላችሁ ይመቸው፣ ሌላ ሀብታም ይመቸው። እንቅልፍ ወዳለው። አዎ ያለ ምክንያት ምሽቱ ይነጋል በደንብ። ጠዋት ይቆጨኛል ሁሌ። ከዛስ በነጋታው ደግሞ አለው ሁሌ። እና ስሜ ማን ነው? አሌክስ። በቃ ስሜ እኮ ነው የቀረሽ እኮ የኔ እናት። ሁልጊዜ ምን ማድረግ እንዳለብኝ ነው እኮ ግን። አበሶ የዓለም ዋንጫ ከነበረበት ሰዓት በኋላማ እንዲሁም እንዲሆነን ጭራሽ ተበላሸው። ከዛ ኤምቲቪ መጣ፣ ፕሌይስቴሽን ይደራል እንደ ጉድ። ነጋ እኮ ማን በቃ ነጋ። ከዛ ቀን ስተኛ እኔ እኮ አሁን እኮ ግራ እየገባኝ ያለው ምንድነው፣ ማታ ስተኛ ያለው የሆነ ቀን ላይ ስታሸልቡ ያለው ስሜት አለ አይደለ? የምር እንደዛ ነው እየተሰማኝ። ማታ ስተኛ ምንድነው የምቀባጠረው? ማታ ስተኛ ቀን ላይ ሸለብ ስታደርጉ ያለው ስሜት ነው የሚሰማኝ። ቀን ስተኛ ደግሞ ትክክለኛው ሌሊት ላይ ያለው አይነት ስሜት ነው የሚሰማኝ። እንቅልፉ ይጣፍጣል። ህልሙ ራሱ ቪአይፒ ህልም ነው ማለት ዋው። እኔ ዶክተሮች እባካችሁ ይሄን ቪዲዮ ካያችሁ ተባበሩን። እኔ ከበደኝ እንዴ ነፍሴ ገባች እና ወጣች ማለት በቃ ትክክለኛው ስቶሪ ይሄ ነው። የጸዴ ነው በቃ። እኔ በጣም እኮ የሚያናደኝ የሜርኩሪት ምናልባት ብሎጓን ከለቀቀችው የሰማይ ላይ ታዩታላችሁና ያቺ ድመት እኮ በቃ ገስት እናረጋታለን ብዬ ነበረ። አልሆነም። በቃ እንስሳቶች ገስት ሲሆን ያለው ነገር ግን ጸዴ ነው በቃ። ነፍሷን በገነት ያኑረው እና ግን በቃ 7ኛ ሰማይ ደርሰስ ሰፈር ለሰፈር
ደግሞ አሉ እንደዚህ አይነቶች ራን ዳኒ ኤክስ ዲኤፍኤፍ አሌክስ ፒኦቪ እኔ ማረገውና ልጄ የሚታየው ሆኗል። ነገርያ ፈወዝ ብላለች ዛሬ። እኔ ማረገው versus ልጄ የሚታየው እኔ ማረገው ውሃ ቀዱለት ልጄ የሚታየው ምግቡ አይቀርብም እንዴ? ውይ እኔ ማረገው ልጄ የሚታየው ውጣ የታባክ አይደለም። እቺ ስለ ሁለተኛው አላቅም፣ ስለ መጀመሪያው ግን ማለት ነው በእውነተኛ ታሪክ ላይ የተመሰረተ ነገር አይደለም። የኔ እናት አሁን እኔ ቪዲዮውን አንቺም ታይዋለች። ከዚህ በኋላ እንኳን ቺት ኮዱ ስላገኝ አይከብድኝም። ይኸውላችሁ እናቶች ምግብ አቅርበው ደሙመንት እንብላ ስትሏቸው ብሉ ጀምሮ እኔ እሰራለሁ ካሉ እውነቴን ነው የምላችሁ እንዳትቀያየሙ። ጸሎት አድርጋችሁ ወደ ምግቡ ሂዱ። እነሱን የጎረምሳ ጠቅልል እያደርጋችሁ አጉርሷቸው። ዛሲት በቃ ምንም መጨቃጨቅ አያስፈልግም። ለሰላማዊ ህይወት ሰላማዊ ጉርሻ በቃ እየሄዳችሁ አንዳንድ አሁን ሁለት ከሆናችሁ አንድ እየተነሳ ያጎርሳል፣ አንዱ ደግሞ እየተነሳ ይቀጥላል ምናምን። 3-4 ከሆናችሁ በዙሪያ ይሄዳል ምናምን እንጂ ኑ ብሉ ምናምን ኖ እነሱ ይኸውላችሁ ሰው ማብላት እንጂ የሆነ ስለሚሸታቸው ምናምን አቤት የተባረከ ልጅ እንዴት ነው ጸባይን ያወቀው ይላሉ እኮ አውቃለሁ እኮ እናቴ። እስኪ ዝም ብለው ላይክ ያስደርጉታ ቪዲዮ ውጪ ከሆኑ ደግሞ ይሄ ቪዲዮ የሚያዩት ማለት ታች ጋር ሜምበርሺፕ አለ ቲንግስ ጊፍት አለ። እስኪ አስልቁ ዝም ብለው በቃ ጸባዩ ተናገኘው አይደለ ዘመናዊ ልመናን በሉት መስሚያ ድፍን ነው ብቻ አይ ቀሉ ቀል ነው። እና እናቶቻችን እንደዛ ነው ተረዷቸው እንደ ሐሳብ ነው። ኤኒዌይ ብቻ በቀጣይ ቪዲዮ እንመለሳለን። አይ ቲንክ ሌላ ቻናል መክፈት ሳይኖርብኝ ይቀርብ ለኢንተርናሽናል ኮንቴንት የዚህኛው ቻናል ኦዲዮ እንትኑ ልክ አይደለም። ደብ ማድረጊያው ሞክርላችኋለሁ አሌ ሀብ ላይ ለመልቀቅ ከተሳካ ተሳካ። የዚህም የሆነ ፓርቶ ቆርጦ ዛለ ይሆናል። ከተሳካ ተሳካ፣ ካልተሳካ ሌላ ቻናል አለ። የቴክኖሎጂ ቻናሉን ስሙን እናዞረውና ኢንተርናሽናሊ ስራ እንጀምራለን። ከሆነ ሆነ ካልሆነ እግዚአብሔር ያውቃል ብቻ እንደሚሆን እናደርጋለን። ኤኒዌይስ ከዚህ ሰዓት ተኝ የነበራችሁ ሰዎች ከልብ አመሰግናችሁ ከልብ ወዳችኋለሁ። ሜንሽን ማድረግ ፈልጉ ሰዎች እዚህ ጋር ወይም እዚህ ጋር ያለ ቲክቶክ አካውንቴን ፎሎ እያደረጋችሁ ሜንሽን አድርጉኝ። ጸዴ ኮንቴንት ስለምለቅላችሁ ሁሉንም ሶሻል ሚዲያን ትዊችንም ጨምሮ ስትሪም ስለምንጀምር ለካ አይታይም ነገር ግሪን ስክሪን አለ። አንዳንድ ነገሮች ሲሆኑ ታዩታላችሁ። ግሪን ስክሪን እንደዚህ ትመጣለች ብቻ። ትዊችም ሰሞኑን እንጀምራለን። ኳስም ሊጀምር ነው። የኳሱ ስትሪም ይቀጥላል። ሌላ ታሪክ ብቻ ፈጣሪ እድሜና ጤና ይስጠን። ጸሎት አድርጉልኝ። ፈታማል ላይ ፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው። ሀሳብ አስተያየታችሁን የተመቻችሁ ቪዲዮ ኮሜንት ላይ ጻፉልኝ። ያው ቪዲዮ ላይ ካንሳል ካላችሁ ብቻ ሳይሆን ቪዲዮ ላይ በረምብ ስለሚያንሰው በረምብ ላይ እያደረጋችሁ ምርትና አገልግሎት መስጠት ፈልጉ ሰዎች ታች ጋር አለ የአዲቲቭ ሰፖርት ቲም ስልክ ቁጥሮች ደውሉልን። ቴሌግራም ላይ ዋትስአፕ ላይ ኦፈር አድርገናል። ጸዴ ስራዎችን እየሰራን ነው። በጸዴ ኮንቴንቶችም እየመጣን በምትፈልጉት በቁም ነገሩም በቀልዱም በሁሉም አለን በኳሱም ጨምሮ እርሶ እኛ ጋር አብረው ሆነው በረምብ ድርጅቶን እያስተዋወቁ አጋርነቱን ይቀጥሉ። ከኔ ጋር ወሌላ ባበደ ቪዲዮዎች እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ ፍቅርና ጤና ሁሉም ከእናንተ ጋር ይሁን። ኢትዮጵያ ለዘላለም ትኑር።